በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰመኑ ለነሐሴ በዛቲ ዕለት አይረፍ አብ ቅዱስ አባ እለእስክንድሮስ ሊቀ ጳጳሳት ዘሀገረ እስክንድርያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚች ቀን ቁጥሩ ከአባቶች ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስ አረፈ። ይህም አባት ከአርዮስ ወገኖች ብዙ ችግር ደርሶበታል። እርሱ ከወገኖቹ ጋር ሆነው አርዮስን አውግዞ ከቤተ ክርስቲያን ያሳዱት ነበርና በታላቁ ንጉሥ ቆስጠንጢኖስ ዘመነ በንቅያ 318 አባቶች ሊቃውንት አርዮስን በጉባኤ አውግዘው ከቤተ ክርስቲያን ለይተው ባያሳደዱ ጊዜ ከዚህም በሁለተኛው ቆስጠንጢኖስ ጓደኞቹን ይዞ ወደ ንጉሱ ገብቶ በእለእስክንድሮስና በአትናቴዎስ ላይ ነገር ሰራ። ሁለተኛም እለእስክንድሮስ ከካህናቱ ጋር የቀበረው ዘንድ እንዲያዝለት ንጉሱን ለመነው። ንጉሱም ለመነው ተቀብሎ መልእክተኞችን ልኮ አባት እለእስክንድሮስን አስመጥቶም እንዲህ አለው፣ አትናቴዎስ ትእዛዛችንን በመተላለፍ አርዮስን አልቀበልም ብሏል። እኛም አንተን እንዳከበርክ አንተ ታውቃለህ። አሁንም ትእዛዛችንን አትተላለፍ፣ አርዮስንም ከወገዙ ፈትተህ ልባችንን ደስ አሰኝ አለው። ቅዱስ እለእስክንድሮስም ለንጉሥ እንዲህ ብሎ መለስለት፣ አርዮስን እኮን ቤተ ክርስቲያን አልተቀበለችም፣ ልዩ ሦስትነትን አያመልክምና ንጉሥም አይደለም፣ እርሱ በስሉስ ቅዱስ ያምናል እንጂ አለው። ቅዱስ እለእስክንድሮስም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋራ ትክክል እንደሆነ የሚያምን ከሆነም በእጁ ይጻፍ ብሎ መለስለት። ንጉሥ አርዮስን አስቀረቡ። ትክክለኛ ሃይማኖትን ጻፍ አለው። አርዮስም በልቡ ሳያምን ወልድ ከአብ ጋራም በመለኮቱ ትክክል ነው ብሎ ጻፈ። በሐሰትም የከበረ ወንጌልን ይዞ ማለ። ንጉሥም ቅዱስ እለእስክንድሮስ አሁን በአርዮስ ላይ ምክንያት አልቀረህም፣ ትክክለኛ ሃይማኖቱን ጽፏልና በከበረ ወንጌልን ብሏልና አሉ። አባ እለእስክንድሮስም ንጉሥን እንዲህ አለው፣ በአባት በንጉሥ ቆስጠንጢኖስ እጅ የተጻፈ 318ቱ አባቶች በእጆቻቸው የጻፉትን እርሱንና ወገኖቹን ከቤተ ክርስቲያን እንዳሳደዷቸው የአርዮስን ክህደቱና ውግዘቱን አትናቴዎስ አንብቦታል። ነገር ግን አንድ ሱባኤ በእኔ ላይ ታገስ። በዚህ ሱባኤ በአርዮስ ላይ አንዳች ነገር ካልደረሰ፣ ይህ ካልሆነ ሃይማኖቱ መሐላውም እውነት ነው፣ እኔም ተቀብዬ ከካህናቱ ጋር እቀላቀለዋለሁ። ቤተ ክርስቲያን አገልግሎትም ከእሳቸው ጋር አንድ ይሆናል። ንጉሥም አባት እለእስክንድሮስ እንዲህ አለ፣ እወቅ፣ እኔ 8ቱን ቀኖች እታገሰሃለሁ። አርዮስን ካልተቀበልከው በአንተ ላይ የፈለግኩትን አደርጋለሁ። ከዚህም በኋላ ከንጉሱ ዘንድ ወጥቶ ወደ ማደሪያው ሄደ። ቤተ ክርስቲያንን ከአርዮስ መርዝ ያድነ ዘንድ በዚያ ሱባኤ እየጾመና እየጸለየ ወደ እግዚአብሔር ሲለምን ሰነበተ። ከዚያም ሱባኤ በኋላ አርዮስ መልካም ልብስን ለበሰ። ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ከካህናቱ ጋር ተቀመጠ። ከዚህም በኋላ አባ እለእስክንድሮስ እያዘነና እየተከዘ ገባ። ከሐዘኑም ብዛት የተነሳ የሚሠራውን አላወቅም። የቅዳሴውንም ሥራ ሊጀምር ቆመ። ያን ጊዜ የአርዮስ ሆዱ ተበጠበጠና ወጥቼ ልመለስ አለ። ይህንንም ብሎ ወደ መጸዳጃ ቦታ ወጣ። ሊጸዳዳም በተቀመጠ ጊዜ አንጀቱና የሆድ ዕቃ ሁሉ ወጣ። በዚያም ላይ ሞተ። በዘገየም ጊዜም ሊፈልጉት ወጡ። በመጸዳጃም ቦታ ሬሳውን ወድቆ አገኙት። ለዚህም አባት እለእስክንድሮስ ነገሩት። እርሱም አደነቀና የከበረች ቤተ ክርስቲያኑን ያጣላትን ምስጉን የሆነ ክርስቶስንም አመሰገነም። ንጉሡም በሰማ ጊዜ ያደነቀ። ከሃዲ አርዮስንም በሐሰት እንደማለና በሽንገላ እንደጻፈም አወቀ። የዚህንም አባት የእለእስክንድሮስን ቅድስናውን፣ እውነተኛነቱ፣ ሃይማኖቱም የቀናች መሆኗን የአርዮስንም ሐሰተኛነቱና ከሃዲነቱን ተረዳ። አንድ የሆነ አብ ወልድ መንፈስ ቅዱስንም አመሰገነም። መለኮታቸውም አንድ እንደሆነ ታመነ። ይህም አባት በበጎ ሥራ ጸንቶ ኖረ። ለምለም ወደ ሆነም እርግናም ደርሶ ወደ ወደደው ክርስቶስ ሄደ። የሕይወት አክሊልም አገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚችም ቀን የዲያቆን እንዲራኒቆስ መታሰቢያ ነው። በእግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ነሐሴ 19 በዚች ቀን ሳስዊር ከሚባል ሀገር ወደ አስቄጥስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። በዚችም ቀን የአልዓዛር ልጅ የፊንያስ መታሰቢያ ነው። በረከቱ ከእኛ ጋር ለዘላለም ይኑር አሜን። አእላፍ ቅዱሳንን አዘከሬ ምስጋናን አቀረብኩልህ። ቅዱሳንም ዘወትር አንተን ያገለገሉ ናቸው። በደህንነት የማይነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣
ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት እናንተም ደናግል ቸር የሆናችሁ መነኮሳት የዚህን ጉባኤ አንድነታችንን መባረክን ባርኩም። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃና በወረቀት የጻፈውን ሊያስደርስ በገንዘባች ላይ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎመውንም በዝነ ልቡና አምኖ የሰማውን ከተብክ ክርክር ከመከራ ከችግር በምትሰውር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈሱን ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።